ፕራንክ ጀምረሽ እሱ ላይ ለማሳበብ እናንተ ናችሁ እንደ ህይወት የምትኖሩልኝ አልበዛም እንዴ? ምን ኧረ ተው፣ ኦዲየንስን አክብሩ። ሃይሚ ተይ፣ ኦዲየንስ ነው ለዚህ ያደረሰ። ከጀርባ የተደገፋችሁት መኪና፣ ከጀርባ ያላችሁ ላይፍ እንደዛ ያማረ የሆነው በእነዚህ ኦዲየንስ ነው። እና ኧረ ኦዲየንሶቹን አክብሩ በእናትሽ። ሃይሚ ስሜታዊ ልትሆኚ ትችያለሽ፣ በብሩኬ ልትናደጂ ትችያለሽ፣ ግን ኦዲየንሱን በቃ አክብሩ። ኦዲየንሱ የተሰማውን ስሜት እናንተ ያሳያችሁትን ነው እኮ ኦዲየንስ እየተናገረ ያለው። ኧረ ኦዲየንሱን አክብሩ ባካችሁ፣ እባካችሁ። ይሄ ኦዲየንስ ይከበር። ኦዲየንሱ እኮ ቪዲዮ ሰጠሽው፣ ይህን ቪዲዮ አየ፣ ሰጀስት አርጎ እንትን አርጎ ራሱን ሀሳብ እናንተን ይሰጣል እንድትታረቁ ነው። ምክንያት ካለሽ ለሱ ንገሪው እንጂ እኛ ባንሰማው ለሱ ንገሪው ነው። ኧረ ኦዲየንሱን አክብሩ ባካችሁ፣ ባካችሁ እኮ ንገሪኝ። ካሜራ ይጥፋና ንገሪኝ። ራስህ ለምን አትነግረኝም? ካሜራ ይጥፋና ንገሪኝ። ራስህ ለምን አትነግረኝም? በጣም አሪፍ። በቃ ነገረሽ እኮ ካሜራ ጥፊና ንገሪኝ። ካሜራ አጥፍተሽ መወቀስ ካለብኝም ንገሪኝ ይላል። ግን አንቺ ነው የምነግርሽ። ምንድነው ያደረኩሽ? እንዴ ያደረከኝ ምናምን አትበይ። ምንድነው ያደረኩሽ? እኔ ግን ቢላ ሃይሚ ስንቴ ከሱ ህይወት ወጣሽ እንደው ስንት ቀን እንደዚህ ያላችሁ እውነት እንቅጠረው እንደው እውነቴን ነው። በሌላ ኮንተንት መጣ እንወጣውና ከአንተ ህይወት መውጣት እፈልጋለሁ ሃይሚ ያለችውን ቃል ብደምርላችሁ መዓት ጊዜ ነው በዚህ መንገድ ተጣልቶ ሲታረቁ። እውነቱን ነው የምነግርሽ። እንዴ ተለምኖ የሚኖር ህይወት የለም። ገብቶሻል? እኔ እየነገርኩሽ ንገሪኝ። ጥፋቴን ደግሞ ማናችሁም እዚህ ጋር ይሆናል አይደለ ነገሮችን ወደ እንደዚህ ሐላል እንዳወጣቸው ይሆናል አይደለ በይፋ እንዳደርጋቸው ማናችሁም ብትሆኑ አትገፋፉኝ። በቃ እስካሁን ዝም ብዬ ነው እያየው እንዳላየው። ለሰው ብለሽ ነው ጉዳዩን አሁን እኮ ለሰው ነው አንቺ የምታስቢው እኮ ለሰው ነው ጉዳዩን። እኛ እኮ ደባብሹና እንትን በዋላልን በቃ መስማት ካለበት እርሱ ይስማ እንዳንል በጣም እየጣራችሁ የነበራችሁ ሰዎች አላችሁና ይሄን ነገር ቀጥታ መመለስ ያለብኝን እመልሳለሁ። ኖ ፕሮብሌም፣ ለሱ ችግር የለብኝም። አጥፍቼም ከሆነ ይቅርታ ነው፣ ምንም ማድረግ አልችልም። አጥፍቼ ከሆነ ከይቅርታ በላይ ምንም ሊመጣ አይችልም እና ብሩኬ ይቅርታ ለማለት መጥቷል። ነገር ግን አንድ ነገር እንዳትሸወዱ አሳስባችኋለሁ። አንድ ነገር እንዳትሸወዱ ዛሬ አሳስባችኋለሁ። አንድ ነገር አለ እንዳትሸወዱ ምላችሁ በዛሬው ቪዲዮአቸው ላይ አንድ እናንተ እንድትታዘቡ እንድትመለከቱ የምፈልገው ነገር አለ። እስከ መጨረሻው ይህን ቪዲዮ መመልከት ቻናሉንም ሰብስክራይብ ማድረግ ነው። ሃይሚና ብሩኬ ተመልሰዋል። ግን የተመለሱበት ነገር ትንሽ አሁንም ነገሩ ውስብስብ ሆኗል። እኛም መረዳት እስከሚቸግረን ድረስ ማለት ነው እና ነገሩን እንድትረዱ የምንፈልግበትና ነገሩን ደግሞ አብጠርጥረን የምናይበት ሰዓት ደርሷል። ብሩኬ ይቅርታ ጠይቃለሁ እያለ ነው። ዝግጁ ነኝ እኔ ጥፋት ከተገኘብኝ በቃ ስታቶቼንም ሁሉ ማወቅ ፈልጋለሁኝ እና ብቻ በዚህ ሰዓት በዚህ በሚለብር ጊዜ ውስጥ እንደ ቀልድ የሁሉ ችግር በገባንበት ጊዜ ውስጥ ከኛ ጋር የነበራችሁ ሰዎች አላችሁና ሁለታችን እንዳንጣላ ምን እንዳንል በጣም እየጣራችሁ የነበራችሁ ሰዎች አላችሁና እግዚአብሔር ያክብርልን። ግን ወደ ገደለው እንፈልጋለን። ምንድነው ኢሹ ምንድነው የሚለውን ነገር እንፈልጋለን። ሃይሚ ትንጣልን አሁን እዚህ ጋር ማሳያችሁ ፓርት አለ። እሱ ላይ ዝም ብላችሁ ተመልከቱ። ፈቃደኛ ሆኜ ስለመጣች ቴንክ ዩ። እውነታውን ሁሉንም ነገር ደግሞ ማወቅ ፈልጋለሁ እኔ በቃሻል። በባዶ ሜዳ እንደዚህ ፈጥራል እንዲሆናል ምናምን ብሎ ማለፍ ልክ ነው ብዬ አላምንም። እንደዛ ምናምን ስላልሽ ምንም አንቺ ልክ ልትሆኛች። ምክንያቱም እውነታውን እንኳን ማወቅ ከፈለግሽ በዚህ ቪዲዮ ምነግራችሁ ሚስጥር አለ። በዚህ ቪዲዮ የምነግራችሁ ሰርፕራይዝ አለ። ዝም ብላችሁ ነገርየውን ከስሩ ማጤን ነው። ሁለቱ እንደነገርኳችሁ ተገናኝተዋል። ሊያወሩበት ያሰቡት እንግዲህ ሃይሚ አንድ ቪዲዮ ይዛበታለች። አንድ ሚስጥር ብላ ቪዲዮ ሚስጥር ብላ እንትን ያለውን ነገር ይዛበታለች። ስህተት ሰርታል፣ ስህተትን እመንልኝ ነው። እሷም እንግዲህ አሁን ደምደማ የመጣችበት ነገር አለ። ከፊቷ ከምኗ ሪያክሽን ያስታውቃል፣ ከምትናገረውም ነገር ማለት ነው። ኦልሬዲ እያወራ ነው። ግን አንድ አሁን ነው የምነግራችሁ። አንድ እንድትታዘቡልኝ ፈልገው ነገር አሁን ነው የምነግራችሁ። ልብ ብላችሁ እንዴ ምን ማለት ነው? አስፈላጊ ስላልሆነ ቀልድ ነው እንዴ? እኔና አንቺ በጣም አስፈላጊ ነው እንጂ መቶ አንተን ለሚዲያ ወይም ደግሞ ለሰው አሳልፎ መስጠት እኔ ለማንም አሳልፈ ስጪ ላጊ ነው ፈልግ እኮ የዛኔ የመጨረሻ ቪዲዮ ቀርጬ ምናምን እንግዲህ መረጃውን ባወጣው አንተን ለሚዲያ አሳልፎ ማጋፈጥ ስለማልፈልግ ነው ሁሉ ነገር አፍኜ እያለች ነው። ምንድነው ያሹ ነገር? እኛም ማውጣት ማወቅ ብዙ ሰዎች ማወቅ ይፈልጋሉ።
ግን እዚህ ላይ አንድ ያልተረዳችው ኮንሰፕት አለ። ብሩኬ ጠርቷታል፣ ሃይሚ መታለች። ኦልሬዲ ቪዲዮ ይዞ ነው። የፈለገ ቂም ቢኖር የፈለገ እንትን ቢባል አንድ የተማማሉባት ነገር ሚዲያ ላይ እንደምትወጣና ከተመልካቹ እንትን እንደማይል ነው። ዛሬ በራሱ ቻናል ሲመጣ እንግዲህ ይሄንን መረጃ ንገሪን ሊላት ነው። ነገር ግን እሷ መናገር ለእንትን የምትማረግ አልፈልግም፣ ግን ቀጥሯታል። መታለች። ለምን አትሰሚኝም? ካንተ ነበር የጠበቅኩት እንድትነግረኝ። ምን እሺ፣ ያው ምን ብዬ እንድነግርሽ ነው የምትጠብቂው ከኔ? ምን ብዬ እንድነግርሽ? ደስ ይላል። እንዲህ ነው ብዬ ያሌለን ነገር አምጥቼ እንዳወራ አይደለም፣ ያለን ነገር ነው እንዴ። እኔ ሃይሚ ግራ የሚገባኝ ነገር ማለት ነው ሚዲያ ላይ አንተን ጉድ ማስጣት አልፈልግም ትያለሽ፣ ስለ ጉዱ ግን ታወሪያለሽ። ኦልሬዲ እኮ አንድ ነገር እንደሰራ ራስሽ እያወራሽ ነው። ነገሪን ብሎ ድሉን ሲሰጥሽ ደግሞ አንተን ሚዲያ ላይ ማስጣት አልፈልግም። ኦልሬዲ ያስቀየምካት ስህተት አለ ያስቀየምከኝ ስህተት አለ ብለሽ ካሰብሽ በኋላ በጎን ደግሞ አሁን እየተናገርሽ ያለሽ ደግሞ ሌላ ሀሳብ ነው እያነሳሽ ያለሽ፣ እርስ በርስ ይጋጫል። እና ተስማሙ እኮ ንገሪኛ። ታዲያ አሁንም እዛ ላይ ነሽ። እኔ ለመጠቃጨቅ አይደለም የሚመጣው። እኔ ለምን እንደጠራኸኝ ነው። እኔ ለዚህ አልመሰለኝም ሲጀመር የጠራኸኝ። ያው የሚጮህ ዶሮ ታውቂያለሽ የኛ መጣላት እንደሚፈልጉት ሰዎች ነው ጣልቃ እየገባብን ያለው። ሲጮህ ብሎ ለምን ሲጮህ አያድርም? እኔ ደስ ያለኝ ነገር ያንቺ ቁጣና እንትን ሳይሆን ብሩኬ በምን ትዕግስት ውስጥ አልፎ እንደዛ አርገሽው ከሄድሽ በኋላ በጥፊ መተሽው ሚዲያ ላይ በዛን ያህል መልኩ አቢዩዝ ሆኖ ነገር ግን ተረጋግቶ መጥቶ አሁን አንቺ ጋር ሲያወራና ሲነጋገር በጣም አሜዚንግ፣ በጣም ሰርፕራይዝ ነው የሆንኩት። እውነቱን ለመናገር ማለት ነው አልጠበቅኩም። እውነት ለመናገር ማለት ብዙ ወንዶች ይቆጣሉ በሴቶቹ እንደዚህ ተደርጎ ገፍታው ሰው ፊት አዋርደው ምናምን እንትን ይላል። ግን ስቲል አሁን ለይቅርታ ነው የመጣው። ይቅርታ እየጠየቃት ነው። አንድ ነገር ደግሞ ያዙልኝ፣ ቀጥሯቱላ መታለች። ቀጥሯቱላ ሃይሚ ቦታው ላይ ተገኘ። እንደዛ ካሰብሽ ምንድነው የሰማሽው? ምንድነው የተነገረሽ? ለምን አትነግሪኝም እንዴ ብሩኬ? እኔ እግዚአብሔር ስሚኝ ሃይሚ፣ እኔ ዛሬ አሁን የጠራሁሽ ምናምን በቃ እኔም አንቺም መለመን አንቺም እንትን ማለት ሰልችቶኝ ነው። ምን ማለት ነው? ካንተ ህይወት መውጣት ብቻ ነው እሱ ነው አስፈላጊው። በዚህ ሰዓት የሚሻለው እንደዛ ነው እንጂ አሁን እዚህ መጥቼ ምናምን አንቺ አሁንም እንዲህ የሚያወራሽ እኔ ግን ቢላ ሃይሚ ስንቴ ከሱ ህይወት ወጣሽ እንደው ስንት ቀን እንደዚህ ያላችሁ እውነት እንቅጠረው እንደው እውነት ነው። በሌላ ኮንተንት መጣ እንወጣውና ካንተ ህይወት መውጣት ተፈልጋለሁ ሃይሚ ያለችውን ቃል ብደምርላችሁ መዓት ጊዜ ነው በዚህ መንገድ ተጣልተው ሲታረቁ። አሁንም ከሱ ህይወት አትወጪም። በቃ ዞርም ቀረም እዛው ነሽ። እኔ ልንገርሽና ማለት ነው። ግን ይሄ በጊዜያዊ ጠብ ምክንያት ግን አንዳንዴ ለሁላችን የሚሆነው የምንናገረውን ቃል በሰዎች ጋር እዚሽ ጋር አድርጋት ልንጣላ እንችላለን፣ ልንቀያየም እንችላለን። ግን ስሜት አይሆንን ደግሞ የምንወሰነው ውሳኔ ሁል ጊዜ ለትዝብት ነው የሚዳርገን እና ሃይሚ ስሜት አይሆነች ነው። ግድ የለሽም ከአንተ ህይወት መውጣት እፈልጋለሁ እያልሽ እኛንም አትሰክሽን አትወጭምም። አሁንም የብሩኬና የብሩኬ ነሽ። በቃ ይሄ ነው ተቀበይሽ። ቆየሁ እኮ ከወሰንኩኝ ቆየሁ። ዛሬ ራሱ እኔ እኮ ላሳለፍነው ጊዜ ስንል ምናምን ነው እንደዚህ እያወራሁሽ ለዛ ፍቅር እሱን ብትፈልግማ ያሳለፍነው ጊዜ ምናምን ብለህ እሱን ብታስብ ኑሮ ትነግረኝ ነበረ። እኔ ብሩኬ ምን ነው የምነግርሽ? የተፈጠረውን ነገር እኮ ንገሪኛ። እንዲህ አደርጋለሁ በይኝ፣ ከዛ ይነገርሻል እንዴ። ኧረ እባክህ እድል እኮ ሰጥቶሻል። በቃ አውጪው፣ እውነታው ይውጣ ይፍረጥና ከዛ በኋላ እውነታው ይውጣ። እንተዛዘብ፣ እንወቃቀስ እኮ ይላል። እንደዚህ እንዲፈጥራለሁ እንዲያደርጋለሁ ብለሽ ጠይቂኝ። እኔ አይደለሁም እኮ የዋሸሁት። እስከዛሬ ሁሉንም ነገር ስትነግረኝ ነበር አይደል? አንቺ ሴትዮ ለምን አትሰሚኝ እኮ ንገሪኝ። ምኑን ራስህ ለምን አትነግረኝም? ካንተ አፍ ልስማው እኮ ነው ያልኩህ። እኔ እኮ የፈለኩት ካንተ አፍ መስማት ብቻ ነበር። ሲጀመር ከሌላ ሰውም ሆነ አሁን እኮ እሱ እየተናገረ ያለው ከኔ አፍ መስማት ከፈለግሽ ከኔ አፍ ከሰማሽ ምንም ነገር የለም። በቃ እኔ እስከማቀው ድረስ እንደዚህ አይነት ነገር ላይ ምንም ነገር ውስጥ የለምም እያለ ነው። ስለዚህ በኃላፊነት ከሆነ አልወሰደም። እዚህ ጋር ምንም ነገር ያደረግኩት የለም ካለም ንገሪኝ። ካሜራውን እኮ አጥፍተሽ እኮ እኛ መስማት አይጠበቅብንም። እንዲህ አድርጋሃል እውነት ነው ወይ ማለት እቺ ነበር። አሁን ራስሽ እውነት ነው የምላችሁ እኔ በቃ ሃይሚ የሆነ ምክንያት ፈልጋለሁ። መስማት አይጠበቅብኝም ነበር እኮ ከሌላ ሰው ነው የሰማሽው። አንተ በጣም ትገርማለህ። ራስህን በጣም ንጹህ አድርገህ እያወራህ ነው እኮ ነው። ስተተም ሰርቼ ከሆነ ንገሪኝ። ከሰራው ነገር እያለጣ አንተ ራስህን እንደልሶ ለምታደርገኝ ታውቀዋለህ እኮ የሰራኸውን ያጠፋኸውን ታውቀዋለህ። ይሄው ካሜራ ይዤ መጥቻለሁ እኮ በቃ ወጪ ተናገሪ። እኔ ስተከሰራው ተናገሪ። ትቼዋለሁ
ምን እንደፈለግሽ የምትይው እንደፈለግሽ በቃ ይሄ ምንም እንትን የለውም። እኔ እውነቴን ነው የምላችሁ። እኔ ባለፈው በተወራበት ጉዳይ ሚዲያው ባራገፈበት ልጅ አለው ምናምን በሚባለው ጉዳይ መስሎኝ ነበር። ግን አሁን ምንም አንቱ ፈንቱ ነው። ምንም ማለት እሷ በቃ ምክንያትም አላስቀመጠችም። በቃ መለያየትን ብቻ አድርጋው ነው እንጂ ለመለያየቷ ምክንያት የሆነውን ነገር እንኳን ኢቭን ይሄ ልጅ እኮ ማለት ነው ስቲል እስካሁን 2 ቀን ነው ያለቀቁት አይደለ? በዚህ በ2 ቀን ውስጥ ቢያንስ አልነገረችውም ያለበትን ኬዝ ምን አጥፍቼ ነው የሚለውን ነገር ራሱ መስማትም ማወቅም አልቻለም። ስለዚህ ሃይሜ በቃ ምክንያትም የላት ምትሆኚ እኮ መብት የለሽም እኮ የኔና አንቺ ጉዳይ ነው አይደለ? መናገር ግዴታሽ ነው እኮ። ኧረ እባክህ ልታስገድደኝ ነው? እንዴት ነው ማላስገድድሽ? እንዴ መናገር አለብሽ። ከመሬት ተነስቶ እንላይ ወይ አስገፋፋኝ ብሩከት ተፋፋኝ አስፈላጊ አይደለም። አስገፋፋኝ በካሜራ ወይም ደግሞ በእንትን እንደዚህ መጥቼ እንዲህ ተፈጥሯል ብዬ እንዳወራ አትገፋፋኝ፣ አታስገድደኝ። በካሜራ ለምን ታወሪያለሽ? ገበናሽ ከሆነ ስለሱም ማዋረድ ካልፈለግሽ ካሜራ ሳትጠቀሚ ቪዲዮን አጥፋውና እኔ እናንተ እዛ መኪና ውስጥ እንወቃቀስ ማለት ትችያለሽ። በቃ እንወቃቀስ፣ እናውራው። በቃ መወቀስ ካለበት በካሜራም የትም አትውጪ። እኔ እኮ ራሴ እየጠየቅኩሽ ነው አይደል? አውሪ እኮ እያልኩሽ ነው። እኔስ ዛሬ መጣሁት ለመጨረሻ ጊዜ ልሰናበት ነው። ምን ማለት ነው? ስጠራኝ ልመጣም አልነበረም። ገባ? አሁን እንደዚህ አድርጊ እንደዚህ ሁኚ ምናምን ብለህ እንድታስገድደኝ አይደለም የመጣሁት። እሺ አሁን እንደ ግዴታም እንደምን ወሰጂ እሱን ባደርግ ያን ያደርገው ነበር የመጨረሻ ቪዲዮ። እሺ አሁን እኔ ምንም ባልገባኝ ነገር ላይ አሁን ተጣልተን ዝም ብለህ ቁጭ ያል ነው እያልሽኝ ያለሽው? አዎ ይሻላል እንደሱ። በቃ የሆነ ሰው በቃ አፍቀራለች ብዬ ነው የማስበው። በቃ የሆነ ሰው ልቧ ገብቶ እውነቴን ነው። እኔ ሃይሚ ብዙ ጊዜ እንደዚህ ከሆነች ካለፈውም ካያችሁት ማለት ነው ከሌላ ወንድ ጋር በቃ አለ አይደለ ስትመጣ ነው ያየነው። አሁንም በእርግጠኝነት ይሄን ክፍተት ተጠቅሞ በሃይሚ በኩል የሆነ ሰው ይመጣል። በቃ አሁን ብሩኬን ለማናደር ነው። ምክንያት የለሽም፣ ከመጀመሪያ ምክንያት የለሽም። ግን አንድ ሰው አለ በቃ በግልጽ ነገር በቃ ከሱ ጋር የፈለግሽ እኔ በሌላም ጉዳይ ሊሆን ይችላል ግን አሁን ምክንያት ሳተሻል። ጓደኞች ዙሪያሽ ያሉት ራሱ ይታዘቡሻል እኮ ኦዲየንስሽ ራሱ እኮ ይታዘቡሻል። ምክንያት የለሽም እና ለችግሩ እኮ ቢያንስ ለሱ ብትነግሪውና አዎ በድያታለሁ እሷን ይቅርታ ምልበትም ይንሲል እሱ እኮ ባላጠፋበት ባልወከለችው ነገር እኮ ይቅርታ እያላት ነው። አብረን እንኑን እያላት ነው። እውነት በስማ ህሊና ያውቀዋል። እስከዛሬ ድረስ ራስህ ትነግረኛለህ ሃይሚ ነይ በቃ ልንገርሽ ብለህ ትነግረኛለህ ብዬ እድል እየሰጠሁት ነው። ከአንዴም ሁለቴ እድል እየሰጠሁት ነው። እሺ ልንገርሽ፣ ለምን ምክንያት እየፈለግሽ ነው እንጂ ምን ብዬ እንደምነግርሽ አላውቅም። ስለማከብርሽ ነው እሱ ነው ያለ ብዬ እድል እየሰጠሁት ነው። ከአንዴም ሁለቴ እድል እየሰጠሁት ነው። እሺ ልንገርሽ፣ ልንገርሽ ምን ብዬ እንደምነግርሽ አላውቅም። ስለማከብርሽ ነው እኔ ደግሞ ምን ስለማፈቅርሽ እና ታዲያ ምን ልንገርሽ እንዴ? ምንድን ነው የሰማሽው ነገር ካለ ቀጥታ መናገር ነው። በቃ ሰውን ሁሉ ጊዜ የሚጥለውና ሰውን ሁሉ ጊዜ የሚጎዳው አሉባልታ ነው፣ ወሬ ነው። እገሌ እንደዚህ ያሉሽ፣ እገሌ እንደዚህ ያሉሽ። እውነቴን ነው። እኔ እዚህ ላይ እገሌ እንዲህ ብሏል፣ እገሌ እንዲህ ብሏል ማለት አልፈልግም። ይገባችሁ አይደለ? ከጀርባ ያለውን ነገር ታውቁታላችሁ። መልስ ምትሉ ሊሆን ቤት ያፈርሳል ሄዶ ብትሰሙት ብታውቁት እንኳን ለዛ ቤት ህልውና፣ ለዛ ትዳር፣ ለዛ ፍቅር ህልውና ብላችሁ አንዳንዴ ዲፌንስ ታደርጋላችሁ። ግን ሃይሚ አሁንም ባሉባልታ ተነስታ አኩርፋለች። ልጁ ምክንያቱን አያውቀውም፣ የተወራበትን ምክንያት እንኳን አያውቀውም። ባሉባልታ ተነስታ ካፈቀርሽ እኮ በቃ በር ዘግታችሁ እንዲህ አድርገኸኛል፣ እንዲህ ብለሃል፣ እንዲህ ደግሞ እንደዚህ ስለሆነ እንዲህ ብለሃል፣ እንዲህ አድርጌያለሁ ምናምን ይባላል። ግን አንቺ በቃ አውጣ ትይዋለሽ። ግን ምንም አይነት ነገር የለም እያለ ሪዘነብል ነው እሱ። አስፈላጊ አይደለም እትዩ እንዴት ነው አስፈላጊ የሚሆነው? እኔና አንቺ እየጣላ እንዴት ነው አስፈላጊ? ስለኔና ስላንተ ህይወት ግድ ቢል ራስህ ትነግረኝ ነበር። አንቺ ከየት አምጥቼ ነው እኔ የምነግርሽ? ጤና የለሽም እንዴ? ልኪት እኔ ወይ ፍጠርና ነገር አለ ፍጠርና የሆነ ታሪክ ነገር አንዳንዴ ግራ ማስበው ማስታወሰው ነገር የለም። ምንም የደበቀኝ ነገር የለም። እሺ መልካም ጊዜ ይሁንልህ። ቻው ሃይሚ፣ ቻው። እንዳትይኝም በቃ እኔ ከሄድሽ ማለት ነው በቃ ሃይሚ እውነቴን ነው ሰው አፍቅራለች ወይም ደግሞ ከብሩኬ ልትለይ ይፈልጋለች። ምንም ምክንያት የላት። ቢኖራት ኖሮ ከጀርባ ተነግረው ነበር። ግን አሁን በቃ በእርግጠኝነት ለመሄድ ነው የምትጣጣረው። ምን የመጨረሻ ነው? እያስፈራራሁሽ አይደለም። ምን እየለመንኩሽ ልትቆይ ፈልገሽ ነው እንዴ? በቃ በስርዓት አውሪኝ፣ ፖላይት በሆነ መንገድ አውሪኝ። ምንድነው እያስፈራራኝ ነው? ከአንቺ በላይ የሚያስፈራራ አለ እንዴ? አንተም ሰው ጭራሽ ልትናደድ ትሞክራለህ። አሁን ይሄ ልጅ ግን እንደዛ ጥፊ ቀምሶ እንደዛ ላጣር ጋለ ሰው ይውላ አሁንም
ስቲል በቃ እየለመናት እኔ ከዚህ በላይ አፍቃሪ የት ነው የምታገኘው? ሃይሚ እውነት ከብሩክ ሌላ አንቺ የሚያስብ እኮ የለም። እንደዛ መተሽው እንደዛ ሰው በሰው ፊት አዋርደሽው እየተበደለ እንኳን መጥቶ ይቅርታ ጠየቀሽ። ያማን ሰው አሁንም እያባበለሽ ነው ያለው። አረ ሴቶች አንዳንዴም ባካችሁ እንደው ሲያስታምሟችሁ እወቁ። ሲያስታምሟችሁ ሲያባብላችሁ እወቁ። አረ ተው ሴቶች ተመከሩ። እንዲህ እያስታመማት እንዲህ እያባበላት ሊገባት አልቻለም። አረ እባካችሁን ሴቶች እባካችሁ የሚያባብላችሁን የሚያሽሞነሙናችሁን ወንድ ባላችሁን አክብሩ። እንዲህ እየተንከባከባት በጣም ይገርማል። ነገር ሲጠበቅብህ እኮ ራስን ዝም ያልከው ኬት አምጥቼ ነው የምነግርሽ? ኬት አምጥቼ ነው የምነግርሽ? አይገባሽም እንዴ? በግድ እንጣላ? በግድ ለምን አትነግሪኝ? በግድ እንጣላ? እውነት ነው። እኔ እኮ እየለመንኩሽ ነው። ለምን ንገሪኝ በቃ እያልኩ እየለመንኩሽ ነው። ከዚህ በላይ ምን እንጣላ? እሱን ነው የምትፈልገው? ምኑን? እኔ እንድናገር እኮ ንገሪኛው። ግልግል አይደል እንዴ? ነግረሽኝ እኔ ጥፋተኛ ጎን ይቅርታ ማለት ነው። ምን ይመጣል? ለማን ቁርጡን ንገሪኝ እባክሽ። እንዴ ልትፈን እንዴ ወይ እንዴ ስጪ ይሻላል። ለምን ካሜራ ላይ ትናገራለሽ? እዛው ይሻላል ነው። ምንድነው የምትይው? በስራ ምን ነግሪኝ ከሆነ ንገሪኝ እንዴ። እኔ ከዚህ በላይ ምንም የመለማመጥም የመለመኑም አቅም የለኝም። በቃ እንደ ሰው አክብሬ ምናምን እየተመላለስኩልሽ ነው። ካንቺም ብዙ ተማተሽ ምናምን ሄድሽ። ባለፈው ያጠፋውን ነገር ንገረኝ አልሽ። እኔ ምን አውቃለሁ ያጠፋሁት ነገር ነው አልኩ እኮ። የመታወቅ ስላናደድከኝ ነው። ምንም ትዕግስቱን ስጠኝ አይደለም። እንደዛ ማለት ካለብኝ ምን እኔ ማለት ያለብኝ እኔ እታገሳለሁ ምናምን መወሰን አይከብደኝም። አይኑ በቃ ሰማሽኛ። ስለዚህ ወስን እኮ በቃ እኔ በስርዓት እያወራሁ አንቺ መለየቱን ወሰነሽ ነው የመጣሽው። አንቺ መለየቱን ወሰነሽና እንትን ብለሽ ነው የመጣሽው። ከመጀመሪያውም ያስተዋላል። እያስፈራራሁሽ አይደለም፣ እውነቱን ነው የምነግርሽ። እንዴ ተለምኖ የሚኖር ህይወት የለም። ገብቶሻል? እኔ እየነገርኩሽ ንገሪኝ። ጥፋቴን ደግሞ ማናችሁም እዚህ ጋር ይሆናል አይደለ? ነገሮችን ወደ እንደዚህ ሐላል እንዳወጣቸው ይሆናል አይደለ? በይፋ እንዳደርጋቸው ማናችሁም ብትሆኑ አትገፋፉኝ። በቃ እስካሁን ዝም ብዬ ነው እያየሁ እንዳላየሁ። ለሰው ብለሽ ነው ጉዳዩን አሁን እኮ ለሰው ነው አንቺ የምታስቢው እኮ ለሰው ነው ጉዳዩን። እኛ እኮ ደባብሹና እንትን በዋላልን። በቃ መስማት ካለበት እርሱ ይስማ። ለዚህ ነገር መፍትሄ ሊኖረው የሚችለው እሱን በድብቅ እዛው ባለበት መንገር እኮ ትችያለሽ። አሁን እኮ አንቺ ያረግሽው እኮ እኛ እኮ ምንም እናንተ መለየት እኮ ሰበር ዜና እኮ ሊሆን አይችልም። በየጊዜው ታደርጉታላችሁ። ለዛ ክፍተት እኮ እኛ መንገድ እንዳይፈጠር እንደ በፊቱ ፍቅራችሁን ብቻ እያየ እንድንቀጥል እንድትታረቁ ነው። ግን ተመልካቹ ማወቅ እኮ የለበትም። አንቺ አሁን ተመልካቹ ማወቅ አይጠበቅም። ነገር ጀምረሽ ምናምን ፕራንክ ጀምረሽ እሱ ላይ ለማሳበብ እናንተ ናችሁ እንደ ህይወት የምትኖሩልኝ። አልበዛም እንዴ? ምን ኧረ ተው፣ ኦዲየንስን አክብሩ። ሃይሚ ተይ፣ ኦዲየንስ ነው ለዚህ ያደረሰ። ከጀርባ የተደገፋችሁት መኪና፣ ከጀርባ ያላችሁ ላይፍ እንደዛ ያማረ የሆነው በእነዚህ ኦዲየንስ ነው። እና ኧረ ኦዲየንሶቹን አክብሩ በእናትሽ። ሃይሚ ስሜታዊ ልትሆኚ ትችያለሽ፣ በብሩኬ ልትናደጂ ትችያለሽ፣ ግን ኦዲየንሱን በቃ አክብሩ። ኦዲየንሱ የተሰማውን ስሜት እናንተ ያሳያችሁትን ነው እኮ ኦዲየንስ እየተናገረ ያለው። ኧረ ኦዲየንሱን አክብሩ እባካችሁ። እባካችሁ የኦዲየንስ ይከበር። ኦዲየንስ እኮ ቪዲዮ ሰጠሽው፣ ይህን ቪዲዮ አየ፣ ሰጀስት አርጎ እንትን አርጎ ራሱን ሀሳብ እናንተን ይሰጣል እንድትታረቁ ነው። ምክንያት ካለሽ ለሱ ንገሪው እንጂ እኛ ባንሰማው ለሱ ንገሪው ነው። አረ ኦዲየንሱን አክብሩ እባካችሁ እባካችሁ። እንደ ሃይሚ ስሜታዊ ሆነሽ ሊሆን ይችላል፣ ግን ኦዲየንሱ ያየውን ነው የሚፈርደው። በቃ መተሹ ሄድሽ አውጣውጣልሽው ገባሽ አይደል? ልጁ በማያውቀው ነገር ምንም ነገር የለም እያለ እየተናገረ ስለነበር አስፈላጊ ቢሆን እኔ በካሜራ አሳያለሁኝ። ማንም ሰው ስለጋፋፋኝ አይደለም። ገባህ አይደል? አሳይ ሃይሚ፣ እኔ አክብሬ ነው የጠራሁሽ። በስራ የምትወሪኝ ከሆነ በቃ አንተም ብትሆን ማንም ሰው ወዳጆች እልኩት በቃ እንዴ። እኔ ደግሞ እየነገርኩ ያለሁት መናገር ያለበት በነገራችን ላይ እንዲች እንትን ማረጋት ገባችሁ አይደለ? ቪዲዮን አይቼዋለሁ። ኮንሰምት ነጥቧን እኔ የስኳት ፖፓርት አለች ላወራባትም ልናገራባትም እንፈልጋታለች እና ኦልሬዲ ሊስቴን ኖቴን ይዣለሁ ሊስት አድርጌያለሁ እና እንድትሰሙልኝ የምፈልጋትና እንድትረዱልኝ የምፈልገው ዲያሎግ ላይ ነው እያደረኩት እያየሁ ያለሁት። ለዛ ነው ግራ እንዳትጋቡ። ታምጥቼ እኮ ስተትም ከሆነ ይሄ ነው በእኛ እንሴት ምንም እንዳልሰራ ሰው ነው ይሁን ከለሁ በቃ ተይው፣ አትንገሪ። ይረጋባል። ምንም እንዳልሰራ ምንም ልስራ ምንም ላጥፋ ስተት ከሆነ እንዲህ አደርጋል በይም በቃ እንዴ ምንድነው አሰሪው ካለ ንገሪኝ። ካሌለ የለም በቃ ዝም ብለሽ የራስሽን መንገድ መሄድ ትችያለሽ። በሰላም መሰናበት አትፈልግም?
ሃይሚ እኔ እኮ በሰላም ነበር የጠራሁት። እያሳሽኝ እኮ ለምን አትነግሪኝም? እኔ ለምንድን ነው ለማስይዝ ለምን ሐቁናት ለምንድን ነው ለማስይዝ ለምን ሐቁናት ነግሪኝ? የተፈጠረው ነገሮች በይፋ ካልሆኑ አልኩ እኮ ንገሪኝ። እሺ ካሜራ ይጥፋና ንገሪኝ። ራስህ ለምን አትነግረኝም? ካሜራ ይጥፋና ንገሪኝ። ራስህ ለምን አትነግረኝም? በጣም አሪፍ በቃ ነገረሽ እኮ ካሜራ ጥፊና ንገሪኝ። ካሜራ አጥፍተሽ መወቀስ ካለብኝም ንገሪኝ ይላል። ግን እሱ እቺ ነው የምነግርሽ። ምንድነው ያደረኩሽ? ልቀቀኝ። እንዴ ያደረከኝ ምናምን አትበይ። ምንድነው ያደረኩሽ? ምትነግሪኝ ከሆነ ቀጥታ ንገሪኝ። ያደረከውን እሺ እንኳን አደረኩ። እሺ እንኳን አደረኩ። የዋሸሁትንም እንኳን ዋሸሁ። በቃ እዚህ ያለ አንሴት አማርኛ አይገባሽም እንዴ? ነይ እንከባበርሽ። የምሬን ነው እንከባበር። እዚህ ያደረከው ምን ፖስት የሆነ የራሷ እንትን አለ። ኮሜንቶቹ ራሱ እንደዛ ነው። ኮሜንቶቹ ራሱ እንደዛ ነው። ጥያቄ ጠየቁሽ። ምንድነው እንደዚህ የሚያስከፋ? በስርዓት መልሽልኝ። ኮሜንቶቹ ራሱ መብቴ ነው መገንፈል እንዴ። እዚህ ደስ እንዳለሽ መለያየት፣ ደስ እንዳለሽ መምጣት ምናምን ሰው ሁላ ምንም አያረግም ነው የሚሉት። ያው ብሩኬ ትክክል ነህ፣ ብትታረቁ ደስ ይለናል። ነገር ግን ሃይሚ አበዛችሁ። መከባበር ግድ ይላል። ስለዚህ የሰው ወሬ አታዳምጡ። ወሬ ነው በቃ ብዙ ጊዜ ወሬ ስለሚያጣላ እኛ የማዳም ጀግኖች ሳቅ እንጂ ጭቅጭቅ አንፈልግም። በቃ ይሄን ጽሁፍ የተሰማችሁ ላይ ያው ሰው የሚፈልገውን መዝናናት ነው። ቡቡዬ የኔ እናት የኔ ልጅ ሃይሚ የኔ ቆንጆ ምን ልሆንልሽ? ብቻ ፈጣሪ ይጠብቅሽ። የኔ ስስት እኔ ስስትን የጨመርኳት ነው ስለምትወዷት። ኧረ ብሩኬ እኔ በቃ ምንም ማድረግ አይችልም። እኔ በሱ አልፈርድም። በቃ አሁን ሃይሚ ግራ ታጋቢያለሽ። በቃ ስሜታዊ ሆነሻል። ለሰማሽ ወሬ ትሄጃለሽ። ወሬ አትስሚ። ወሬ ቤት ያፈርሳል። ወሬ ቤት ያፈርሳል፣ ትዳር ያፈርሳል። ስለዚህ ወሬ አትስሚ። በቃ ኮሜንት ላይ ሄዳችሁ እኔም ጋር እሷም ጋር ሄዳችሁ ማለት ነው ይሄ ቪዲዮዋ ላይ ወሬ አትስሚ፣ ወሬ አትስሚ በላት። ወሬ ቤትሽን ያፈርሰዋል፣ የምትወጂውን ሰው ያሳጣሻል። ስለዚህ ወሬ ጥሩ አይደለም ነው ማለት የምንፈልገው። እንወዳቸዋለን። አራራራ ዋናውን ጉዳይ ሳልነግራችሁ በነገራችን ላይ እዚህ ቦታ ሲቀረጹ እዚህ ቦታ ሲመጡ በመኪናው አብረው ነው የመጡት። እንግዲህ ተመልከቱ። ልጅቷ ምንም ያህል ቢናደዱም አብረው መጥተው አብረው ሰርተው እንትን የምትለው ገባችሁ አይደለ? ስሜታዊ ብትሆንም ኤንዌስ አብረው እንደመጡ የሚመረጀው አለኝ። ስለዚህ ያን ያህል የተጋነነ ስላልሆነ ኮሜንት ላይ ስትሰጡ እየተጠነቀቃችሁ አሁን ሄደች አይደለ? ና ላግኝ ትለዋለች። ነገ ይመጣል እሱም ነይ ሲላት ይመጣሉ። ስለዚህ ያን ጋፓቸው የኩርፊያ ነው እንጂ የመለያየት ስላልሆነ ኮሜንት ስታደርጉ እየተጠነቀቃችሁ ማለት እወዳለሁ። እወዳችኋለሁ ባይ